ሰው አንዷን አስረግዞ ከዳት ልጁ የኔ አይደለም ምናምን ነገር ብሎ ከዳት ከዳታልሽ እሱን እኮ በቃ ነገረኝና ምናምን ነገር አሳመነሽ አይ አሳብ እውነታውን ነገረኝና እንትን አልኩት ከዳታል እኔ ካለኔ ሰው ከዳሉ አይ እኔ እና አስረግጂ ልጁ የኔ አይደለም ማለት የኔ አይደለም እኔ በቀበሉ እኮ ተቀበለች ችግር የለውም አንቺ ላይ እሷ ላይ ካልበጠበጠኝ ነው ችግር አብራችሁ ልታሳድጉት ነው ምን ጣጣ የለም እሷን ልታስረግዛት ነው እንዴ ምን ችግር አለው አንቺ ከኔ አትወጂልኝ እንዴ መንተውና ተገኝቶ ነው አስበሽው ወለታችን ምን ልጅ ለማንኛውም ልብስ ቀይሬ ነው ግን መጽሐፍ ቅዱስ ታነብ መጀመሪያ ብዙ ተባዙ ነው ያነበብከው እንደሪቷ ሙላት እንደረስተሽ እሱ ነው ያነበብከው ልብስ ቀይሬ ልምጣ እሺ ቀይሬ እንዳትጣሉ እሺ ሰላም ታዲያ ማስታወቂያ ተራሽ ምን አጣለ ናውጣ የት ነው ሞቶ ይዘርፈኝ ነው የሚለው ኧረ እባክሽ ሰራሽ በቤቴ እኔ ምለው ቤቱ እሱ አይደለም እንዴ አይ የኔ ነው ተሳስተሻል ሰክሶሽ ቤቱ የኔ ቤቱ የሱ እንደሆነ ማውቀው ከዛንቺ ደግሞ በቃ ተጣላችሁ አልፈልገም ማልሽው አይደለም ከዛ መውጣት ነው ያለብሽ አንቺ እኮ ማኔ እሱን ሳይሆን ወጣ ማለት ያለብሽ ያ አንቺ ነሽ መውጣት ያለብሽ እንደው ሰው ቤት ገብቶ እኮ ድርቅ ውጪልኝ እስከተባልሽ ድረስ ድርቅ ማለት ነው የኔ እናት ቤቱ ማይሱ ነው እንዴ ከሱ በላይ መቼስ አንቺን አላምንሽ እና እሱ ይሆን እንደውስ ወጥቶጫለሽ አንቺ ምን መብታለሽ ሚስቱ ነኝ አይ ይቅርታ የጋብቻ እንትናችሁን ወረቀታችሁን አሳይ ካላየው አላምንም እሱ ቀስ በቀስ ታያለሽ ቀስ በቀስ አይ አሁን ነው የምፈልገው አሁን እንደወጣልሽ ከፈለግሽ የጋብቻ እንትንሽ ኦልሞስት እኮ ነገርሽ እኮ መጣው ተተዋወቀ የግድ ቀለበት ምናምን ማሰር እኮ አይተፈቀደም ኬት ነግነሽ ማለት ያው ከሆነ ቦታ አግኝቶ ይዞሽ መጥቶ ከሆነ ቢቆ ወይ አይደል አለ በጣም ብዙ ሴቶች አሉት ወደ 7-10 ምናምን እያለ ነበር ትናንት ነው እሱ ከኔ ውጭ ማንንም እንደማያውቅ ነው ማውቀው ነው አይደለ አላየሽም ማለት ነው ሚዲያ ላይ ምናምን አታይም ማለት ነው ስንት ሴት እንደሚያንጋጋ ሊሆን ይችላል ግን ያ ፌክ ነው አይ ተሳስተሻል መስሎሽ እኔም እንደዛ ብዬ ተፎግሬ ነበር እውነታውን በቅርቡ ስደርስበት ነው ከቤት ያስወጣሁት አይ ብቻ ይጠቅመኛል ብለሽ ነው ግን አይጠቅምሽም ወይ ይጠቅመኛል ለኔ ተሳስተሻል ሰክሶሽ ነው አይደል አሳምኖሽ ነው በጣም